ሰላም ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? አላችሁልኝ? አለሁላችሁ ደህና ነኝ። እዚህ ጋር የምታዩት ዶሮ ነው ማለት ነው። ዶሮ አጥቤ በጨውና በሎሚ በቅመም አሽቼ ቁጭ አድርጌያለሁኝ ማለት ነው ለመጥበስ። አብረን እንስራ፣ አብረን እንጥበስ። ቤተሰብ እንደምታዩት ዶሮአችን ከተጠበሰ በኋላ ይሄንን ይመስላል። እዚህ ጋር የሚያስፈልጉኝን ነገሮች ለመስራት የሚያስፈልጉኝ ግብአታት አዘጋጅቻለሁ። ሽንኩርት አለኝ፣ ነጭ ሽንኩርት አለኝ፣ ቲማቲም አለኝ፣ ማጂ፣ ህል፣ ቀረፋ፣ ምስማር ነው የምትባለው ምስማር አለችኝ እዚህ ጋር። እንግዲህ ቅመም እንደዚህ አሉኝ ማለት ነው። የምሰራው ብሪያኒ ዶሮ ነው ማለት ነው እና ይሄንን ይመስላል። አብረን እንስራ። እንግዲህ ቤተሰብ እንደምታዩት እዚህ ጋር ያበደ ብሪያኒ ነው የተሰራ ማለት ነው። የብሪያኒ ቁሌት ይሄንን ይመስላል። አሁን ነጭ ሩዝ የቀቀልኩት አለ፣ እሱም ብቻ መጨመር ነው የሚቀረኝ። ልዩ ነው። ሙያሽ ይዘርዘርልሽ ይበሉ። እንግዲህ ባለሙያ ነኝ በዚህ አጋጣሚ የአረቦቹ ምግብ ለመስራት ባለሙያ ነኝ። እሺ ይሄንን ይመስላል የቀቀልኩት ሩዝ ያው በዚህ አይነት መልክ ተሰርቷል ማለት ነው የዛሬ ብሪያኒ። ቪዲዮ ከተመቻችሁ ሀሳብ አስተያየታችሁን በማስቀመጥ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ስለምታበረታቱኝ ሁሉ አመሰግናለኝ። ባይ። በሌላ ቪዲዮ ውስጥ እንገናኝ።